ከህመሙ እያገገመ ያለው ጋዜጠኛ ቴዎድሮስ ካሳሁን 100,000 ብር ለቤተ ክርስቲያን ለገሰ። ከተሰበሰበልኝ ብር ላይ 100,000 ብር ለዳንኩባት ቤተ ክርስቲያን አስገባለሁ። ከዚህ በኋላም ሰርቼ ከማገኘው 1/10ኛውን አቅፋ ለተቀበለችኝ ቤተ ክርስቲያን እሰጣለሁ። ቤተ ክርስቲያን ከጎኑ እንደነበረች በመንፈሳዊ ሆነ በሞራል ድጋፍ እንዳበረታታችው ያሳያል በማለትም ነው ሁኔታዎቹን የገለጸው። አሁን ሲያገግም ደግሞ ውለታዋን ባለመዘንጋት ትንሽም ቢሆን ለረዳቸው ቤተ ክርስቲያን ለመስጠት መወሰኑ እውነተኛ ምስጋናን፣ የመንፈሳዊ ጥግምነቱን፣ ቁርጠኝነቱን ያሳያል። ውለታዋ አለብኝ ያለው ጋዜጠኛ ከዚህ በኋላ ሰርቼ ከማገኘው 1/10ኛውን አቅፋ ለተቀበለችኝ ቤተ ክርስቲያን ይሰጣሉ ብሏል። ቴዎድሮስ ካሳሁን እንግዲህ በመሀሉ ባልተጠበቀ ሁኔታ ነው ማህበራዊ ሚዲያ ላይ ወጥቶም ያለበትን ሁኔታ በመግለጽ በርካታ ኢትዮጵያኖች ልባቸው እንደተሰበረ የሚታወስ ነው። ቴዎድሮስ ከዚህ በፊት ዘማሪዎችን በማቅረብም በዩቲዩብ ቻናሉ ላይ አገልጋዮችን በማቅረብም ኢንተርቪው ሲያደርግ ነበር። አብሮም ደግሞ ሲያመልክ እንደነበረ ጭምርም ነው። ምን እንደተፈጠረ እስካሁን ድረስ የታወቀ ነገር የለም። አሁን በቅርቡ ጸበል መሄዱ የሚታወስ ነው። ከጸበል መልስ ደግሞ የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ሚኪ ታቦር ኒውስን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አገኙ። ሰላም ቆዩልኝ።